10 የልባም ሴት ባህሪያት ላንቺ ነው። በደንብ አዳምጪ። ወይም ደግሞ ልባም ሴትን ማግኘት የምትፈልግ ከሆነ እነዚህን በትኩረት አዳምጥ። ሰላማችሁ ይብዛ። ይህ ሜሎር ሚዲያ ነው። የሜሎር ሚዲያ ቤተሰብ ካልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ወደ ቪዲዮ እንሄዳለን። የልባም ሴት 10 ባህሪያት። አንደኛ፣ ድንበሯን ትጠብቃለች። ይህ ማለት ሁሉንም ነገር በልክ ታደርጋለች። ራሷን አታስደፍርም። የሰዎችን መብት ትጠብቃለች። እናም በምታደርገው ነገር ሁሉ ቁጥብና ልከኛ ነች። ንግግርና ጨዋታ ከድንበር ውጪ በፍጹም አይሆንም። እናም ከሁሉም ሰው ጋር ከመጠን ያለፈ ግንኙነት የላትም። ስለዚህ በዙሪያ ያሉ ሰዎች እንዴት አይነት እንደሆኑ በተገቢ ትመረምራለች። ማን ለሷ መልካም፣ ማን ደግሞ መጥፎ እንደሆነ በሚገባ ታውቃለች። የሚወዳት የሚፈልጋት በጠቅላላ ለሷ ብርቁ አይደሉም። ሁሉም ቦታ አትገኝም። ራሷን ታከብራለች። ስለዚህ አንቺ ሴት ልባም መሆን ከፈለግሽ በእያንዳንዱ ሁኔታ ለራስሽ ተገቢ ድንበር አበጂ። ሁለተኛ፣ ትልቅ ህልም አላት። ይህ ማለት የእሷ ታሪክ እንደ ሌሎች ሴቶች ውስን እና አጭር የተገደበ አይደለም። የብዙ ሴቶች ፍላጎት ከማግባትና መውለድ ከዚያ አያልፍም። እቺ ሴት ግን ትልቅ ዓላማ ስላላት መኖር፣ መማር፣ መስራት፣ ራሷንና በዙሪያ ያሉትን መለወጥ፣ የተለያየ የህይወት ግቧን ማሳካት፣ የታነጸ ትውልድ መገንባት፣ ከዛም አልፎ አርአያ የሚሆን ቤተሰብ መመስረትና የመሳሰሉትን በማድረግ ህልሟን ትኖራለች። ለህልሟ ትልቅ ትኩረት ትሰጣለች። ግቧን እስክታሳካ ተስፋ አትቆርጥም። እጅግ ሲበዛ ትጉ ናት። በዚህ ምክንያት ጓደኞቿ፣ ቤተሰቦቿ፣ የፍቅር አጋሯና የሚያውቃት ሁሉ በጣም ይኮሩባታል። ሶስተኛ፣ ቃላቶቿ በጥበብና በጥንቃቄ የተመረጡ ናቸው። የምትናገረው ወይም ልትናገር ያሰበችውን በሚገባ አስባና አስተውላ ስለሆነ ሰዎችን አትጎዳም። ይህ ሲባል ቃላት ትልቅ ኃይል አላቸው። እያንዳንዱ ቃላት ከእኛ አንደበት ወጥተው ወደ ሰው ጆሮ ሲደርሱ ትልቅ መልእክት ወይም ትርጉም ይፈጥራሉ። በዚህ ምክንያት በማስተዋል የጥበብ ቃላትን ትጠቀማለች። ሴት ልጅ ከወንድ ልጅ ይልቅ ንግግሯ ትልቅ ኃይል አለው። ምክንያቱም በሀገራችን ራሱ ሴት የላከው ሞት አይፈራም ይባል የለ። ሴትን ሰምተው ትልቅ ውድቀት ያመጡ ብዙ ወንዶች አሉ። እንዲሁም በብልህ ሴት ምክር ደግሞ ብዙ የተሳካላቸው ድልን የተቀዳጁ ወንዶች አሉና እናንተ የትኛዋን ሴት ታውቃላችሁ? ልባሟን ወይንስ ጸባጫሪዋን? ልባሟን ከሆነ እሷ ተስፋ የቆረጠን የምታበረታ፣ የደከመንና ያዘነን የምትደግፍ የተመሰገነች ናት። ጸባጫሪዋንና ሰነፏን ከሆነ ግን እሷ ሁልጊዜ ለክፋትና ለደካማ ነገር የተዘጋጀች ነች። አራተኛ፣ ልታይ አትልም። የሰዎችን ትኩረት በግድ ለመሳብ አትታገልም። እኔን እዩኝ፣ እኔን አድምጡኝ፣ እኔን አድንቁኝ እያለች በየቦታው ትኩረት አትፈልግም። ምክንያቱም ልባም ሴት ስለሆነች የምታደርገው የምታወራው የትኛውም እንቅስቃሴ እና ውሳኔዋ በራሱ ለሁሉም የሚታይ ስለሆነ በየሄደችበት ሰዎች አላደነቁኝም፣ ትኩረት አልሰጡኝም እያለች ራሷን አታስጨንቅም። አላስፈላጊ ድራማ አትፈጥርም። በየሄደችበት አይናወጣ አትሆንም። በይሉኝታም አትጠቃም። ምክንያቱም ልባም ነችና። አምስተኛ፣ ሚስጥር ጠባቂ ናት። ሰዎች ሚስጥር ብለው የነገሯትን ነገር ከራሷ ውጪ ለማንም አትናገርም። የሰውን ገመና ትደብቃለች። ደካማ ጎን እንዳለው ከተረዳች ትሸፍንለታለች። በአደባባይ ወጥታ በሰው ድካም አትሳለቅም። እጅግ ሲበዛ ለሰዎች ሚስጥር ትጠነቀቃለች። ስድስተኛ፣ ጠንካራና ታታሪ ነች። አብዝታ ትሰራለች። ለለውጥ ትታገላለች። ነገን የተሻለ ለማድረግ ትለፋለች። በስራዎቿ የተመሰገነች ነች። በየሄደችበት በእሷ ጥንካሬ ሰዎች ይደነቃሉ። እንዲሁም ጠንካሮች እንዲሆኑ ታደርጋለች። በጭራሽ የስንፍና ቃል አታወራም። የያዘችው የምትሞክረው ነገር ቢበላሽ ተስፋ አትቆርጥም። ድጋሚ ትሞክራለች። ይህች ሴት በዙሪያ ለሁሉም ሞገስና ጥንካሬ ነች። በየትኛውም ሁኔታ ሰበብ እየፈለገች ራሷን አታሰንፍም። እሷ ጠንካራ ናት። ሰባተኛ፣ ብልህ ናት። የትኛውም ሰው እንደፈለገ መጥቶ ሊያታልላትና ሊጎዳት አይችልም። ምክንያቱም ብልህ ናትና። ከራሷ አልፋ ለሌሎች የምትተርፍ ናት። በመከራ እና በጭንቅ ጊዜ እንዴት ማምለጥ እንደሚቻል አይጠፋትምና ምክሮቿ እንደ ቅመም ወይም እንደ ማጣፈጫ ነው። ይቺ ጠቢብ ሴት ጥቂት ነገርን ለብዙ እንዴት ማብቃት እንዳለባት ታውቃለች። ሙያተኛና ቤተሰቦቿንም በትንሽ ነገር እንዴት ደስተኛ እንደምታደርግ ታውቃለች። እንዲሁም ሰዎች የማይሆን ስም ቢሰጧትና ቢከሷት በግልፍተኝነትና በቁጣ ሆና አትናገርም። እንዴት በዘዴ እና ትህትና በሞላው ብልሃት ማውራት እንዳለባት ታውቃለች። እንደመጣላት ሁሉንም ነገር ያለ ሀሳብ በስሜት ተነርታ አታደርግም። ስምንተኛ፣ ራሷን የምትገዛ ነች። ክብሯን የጠበቀች ስርዓት ያላትና የተሰበሰበች ናት። ማንም ስለፈለጋት ብቻ በየቦታው አትገኝም። ቦታዋን በሚገባ ታውቃለች። እጅግ ሲበዛ ጠንቃቃ ስለሆነች በሷ ምክንያት ቤተሰቦቿ፣ ጓደኞቿ እንዲሁም የፍቅር አጋሯ ሊወቀስ አይችልም። ራሷን በሚገባ ትገዛለች። ዘጠነኛ፣ ራሷን ትንከባከባለች። ለራሷ ጊዜ ሰታ ውበቷን ትጠብቃለች። ባላት ነገርና በምትችለው ንጹህ፣ ጽዱ እና ጤነኛ ትሆናለች።
ታደርጋለች። ስፖርት በመስራት የሰውነቷን ቅርጽ ትጠብቃለች። እንዲሁም ልብሶቿን በጥንቃቄ በማጠብ ሰውነቷን፣ ጸጉሯን ታነጻለች። አእምሮዋ በማንበብና ጠቃሚ የሆነ ትምህርቶችን በመማር ታሳድጋለች። ምክንያቱም ይህች ሴት የውበት መለኪያ ስለሆነች። እንዲሁም ልባም ሴት። 10ኛና የመጨረሻው ታማኝ ናት። ከእምነቷ የሚያሸሻትን ነገር ፈጽሞ አታደርግም። ለልጆቿ፣ ለባሏ፣ ለጓደኞቿ እጅግ ታማኝና በቃሏ የምትገኝ ነች እንጂ የተሻለ ፍለጋ የጎደላትን ብቻ እየፈለገችና እያማረረች ያላትን ነገር ትታ ለጥቅሟ ስትል እምነት የምትበላ በፍጹም አይደለችም። እኚህ ባህሪያት ያላት ልባም ሴት ናት። ከሀሳቡ እንደምትማሩበት አምናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙዎች አዳርሱ። አመሰግናለሁ። ሜሎር ሚዲያ